ሰላም ለሁላችሁም። ብዙ ሰዎች ብልህ መሆን ማለት ሁሉን ነገር ማወቅ ይመስላቸዋል፣ ግን እውነቱ ከዚህ በተቃራኒ ነው። ዓለምን የሚያሸንፉት ብልሆች ሲሆኑ ብልህ ነን ብለው የሚያስቡት ደግሞ ይሸነፋሉ። ለሚቀጥሉ ደቂቃዎች አንጎላችሁ እንዴት እንደሚሰራ፣ ብልህ ሰዎች እንዴት ውሳኔ እንደሚወስኑና እናንተም ከዛሬ ጀምሮ የማይበገር ብልህነት እንዴት እንደምትገነቡ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው ካላያችሁት ምናልባት በህይወታችሁ ውስጥ ትልቁን የጥበብ ቁልፍ እያጣችሁ ሊሆን ይችላል። ስለዚህ በትዕግስት ሙሉ ቪዲዮን ተመልከቱት። ከብዙ ሺህ ዓመታት በፊት ግሪክ ውስጥ አንድ ሰው ነበር፣ ሶቅራጠስ። በወቅቱ የነበረው ጠቢብ ከሶቅራጠስ በላይ ብልህ የለም አለ። ሶቅራጠስ ግን ደነገጠ። እኔ ምንም አላውቅም፣ እንዴት ብልህ እባላለሁ ብሎ መጠየቅ ጀመረ። አያችሁ፣ እውነተኛ ብልህነት የሚጀምረው አላውቅም ብሎ ለመቀበል ድፍረት ሲኖረን ነው። እስኪ ልጠይቃችሁ እናንተን፣ በሶቅራጠስ ቦታ ብትሆኑ ካንተ ወይም ካንቺ በላይ ብልህ የለም ቢል አንድ ሰው ምንድነው የምትሉት? አይ እኔ ብልህ አይደለሁም ገና ብዙ ይቀረኛል ትላላችሁ ወይ ዝም ነው መልሳችሁ? አያችሁ፣ አብዛኞቻችን ስንደነቅ ወይም የማናውቀውን ነገር እንዳዋቂ ስንነገር ሰዎች ሲያወሩልን ደስ ይለናል። ነገር ግን ብልህ ወይም ጥሩ አስተሳሰብ የሚኖረን የማናውቀውን ነገር ለማወቅ ስንጥር ብቻ ነው። ነገር ግን ዛሬ ላይ ብዙዎቻችን ስለ ሁሉም ነገር አዋቂ መስሎ ለመታየት እንጥራለን። ስለ ፖለቲካው፣ ስለ ኑሮው፣ ስለ ሰው ህይወት እና ሌሎች ነገሮች ላይ ሁሉንም እንደምናውቅ እናስባለን። ነገር ግን ብልህ ሰው ጥያቄ ይጠይቃል። ብዙዎቻችን የማናውቀውን ነገር መጠየቅ ውድቀት መስሎ ይታየናል፣ የበታች የሆነን ይመስለናል። ነገር ግን እውነቱ ይህ አይደለም፣ እንዲሁም በተቃራኒ ነው። የማናውቀውን ነገር እንደ አዋቂ ሆኖ መናገር፣ ይህ ነው የኛን ክብር ዝቅ የሚያደርገው። ትኩረታችሁን ስጡኝ። መማር መለወጥ የምትችሉት በአብሮ ስትሆኑ ብቻ ነው። ምን ለማለት ፈልጌ ነው? ሁልጊዜ ስለ አንድ ነገር አዋቂ መስሎ ለመታየት የእናንተን እድገት ላይ ትልቅ ሚና ይኖረዋል። ስለዚህ ይህ ባህሪ ካለባችሁ አስወጡት። አንጎላችሁ የሞላ ከሆነ አዲስ ጥበብ ወይም በህይወታችሁ ላይ ምንም አይነት ለውጥ አታዩ። ስለዚህ የማታውቁትን ነገር ለማወቅ ስትጠይቁ የበታችነት ስሜት አይሰማችሁ። እናም ደግሞ የብልሆች ውሳኔ። ታዲያ ብልህ ሰዎች እንዴት ነው ውሳኔ የሚወስኑት? እዚህ ላይ ደግሞ የቢሊየነሩን የቻርሊ ማንገር ህግ እንይ። እሱ ሜንታል ሞዴልስ ወይም የአስተሳሰብ መዋቅሮች ይላቸዋል። ብልህ ሰው አንድ ችግር በአንድ በኩል አያይም፣ አይመለከትም። በዙሪያው ሁሉን ነገር ይመለከታል። ብልህ ሰው በስሜታዊነት አንድ ተግባር ላይ ተብሎ ይገባል። እናንተ አንድ ችግር ሲያጋጥማችሁ ምንድነው የምታደርጉት? አንዴ የመጣላችሁን ነገር ነው ወዲያውኑ የምታደርጉት ወይስ ተረጋግታችሁ 3-4 መፍትሄዎችን ትፈልጋላችሁ? አብዛኞቻችን አንድ ችግር ሲያጋጥመን ስሜታዊ በሆነ መንገድ እናሳልፈዋለን። ነገር ግን ህይወታችን በተስተካከለ መንገድ እንዲቀጥልልን ከፈለግን እንደ አንድ ብልህ ሰው ነገሮችን አመዛዝነን ማየት አለብን። እናስ ደግሞ አንድን ነገር ስትወስኑ ወይም ስታደርጉ ከዚህ በኋላ ምን ይፈጠራል? ይሄንን ባደርግ ምን ይመጣል ብላችሁ ራሳችሁን ጠይቃችሁ ነው ውሳኔ የምትወስኑት። ይሄንን የማታደርጉ ከሆነ ከዛሬ ጀምሮ ለምትወስኑት ውሳኔ አመዛዝናችሁ ወስኑ። በተወዛገበና ስሜታዊ በሆነ መልኩ ውሳኔዎችን አታስቀምጡ። ዛሬ የምትወስኑት ውሳኔ ነገ ላይ ምን ያመጣል፣ ከነገ ወዲያ ምን ይፈጥራል ብላችሁ ውሳኔ ወስኑ። ሁልጊዜ ተራው ሰው የዛሬውን ደስታ አይቶ ውሳኔ ሲወስን፣ ብልሁ ሰው ግን የነገውን ውጤት ያያል። ስለዚህ እናንተም የዛሬውን ደስታ አይታችሁ የነገ ህይወታችሁን እንዳታበላሹት ወደፊት ምን ይፈጠራል ይህን ባደርግ ራሳችሁን ጠይቁ ከመወሰን በፊት። እናም የስኬታማ ሰው አንዱ ተግባሩ ይሄ ነው። እናንተም ብልህ ሁኑ በዚህ መንገድ። ብልህ መሆን ማለት ሁልጊዜ መጽሐፍ ማንበብ ብቻ አይደለም። ብልህ መሆን ማለት ራስን በየቀኑ ማሻሻል ነው። መጽሐፍ ማንበብ ብቻ ብልህ ሊያደርጋችሁ አይችልም። ብልህ የሚያደርጋችሁ ያነበባችሁትን ወይም የሰማችሁትን በየቀኑ ስተገብሩት ብቻ ነው ብልህ የምትሆኑት። በአሁኑ ዘመን ትኩረት መስጠት ትልቁ ብልህነት ነው። ስልካችሁ ላይ ከምታጠፉት 5 ሰዓት ውስጥ 1 ሰዓት ለጥልቅ ስራ ብታውሉት ከ90% በላይ ሰዎች ትበልጣላችሁ። እናም የብልህ ሰው አንዱ መገለጫው ስህተትን መውደዱ ነው። ብልህ ሰው ስህተት ሲሰራ አይቆጭም፣ ምን ተማርኩበት ይላል እንጂ። ብልህ ሰዎች ባለፈው ስህተታቸው ላይ አይቆጩም፣ ጊዜያቸውንም አያቃጥሉም፣ ከዚያ ስህተት ይማሩበታል እንጂ። እናንተስ አንድ ችግር ወይም ስህተት ሲያጋጥማችሁ ተስፋ ትቆርጣላችሁ? ለምን ይህን ስህተት ሰራው እያላችሁ ጊዜያችሁን ታጠፋላችሁ? ወይስ ከዚያ ስህተት ተምራችሁ ጉዟችሁን ትቀጥላላችሁ? አያችሁ፣ እንደ ብልህ ሰው ሆኑ። አንድ ስህተት ሰራው ብላችሁ ጊዜያችሁን አታቃጥሉት፣ ቶሎ ተምራችሁ እለፉት። ስህተት ማለት ለአእምሯችን የሚሰጥ ትልቅ ትምህርት ነው። ሌላኛው ደግሞ ዝምታ ነው። አያችሁ፣ ብልህ ሰው ብዙ አይናገርም። ለምን? ምክንያቱም ሲናገር የሚያውቀውን ብቻ ይደግማል፣ ሲያዳምጥ ግን አዲስ ነገር ይማራል። ስለዚህ እናንተም ዝም ብላችሁ የማታውቁትን ነገር ተማሩ፣ እንደ ብልህ ሰው አስቡ። አሁን ቪዲዮ ልናጠናቅቅ ነው፣ ግን አንድ ነገር ልንገራችሁ። ይህንን ሰምታችሁ ዝም ካላችሁ ምንም ለውጥ አታዩም። እውነተኛ ብልህነት በተግባር ነው የሚለካው። ዛሬውኑ አላውቅም ብላችሁ መማር ጀምሩ። ዛሬውኑ ስልካችሁን አስቀምጣችሁ ለ1 ሰዓት ጥልቅ ስራ ስሩ። ዛሬውኑ ውሳኔያችሁን 3 ጊዜ አስቡት።
ብልህነት መታደል አይደለም፣ ብልህነት ምርጫ ነው። እናንተም ዛሬ ብልህ ለመሆን መምረጥ ትችላላችሁ። እናም ይህ ቪዲዮ ህይወታችሁ እንዲቀይር ከፈለጋችሁ ከዛሬ ጀምሮ የምትቀይሩትን አንድ ነገር ኮሜንት ላይ ጻፉልኝ እና ሀሳብ አስተያየታችሁን አስቀምጡልኝ። ለተጨማሪ እንዲህ ያሉ ጥልቅ ትምህርቶች ሰብስክራይብ ማድረጋችሁን እንዳትረሱ። ዓለም ብልሆችን ትፈልጋለች። እናንተ ደግሞ ያ ሰው ሁኑ። ስላዳመጣችሁኝ አመሰግናለሁ።